አንተን አንድ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት እችላለሁ? እግሬን እኮ ነው ያመመኝ። አንዱንም እነዚህ ልጆች ተበላሽተዋል። እናንተ በምኑ ነው ያመጡን? እናዚያ ላይ ሰው ሊኖር ነው እናንተ አንተ አትቀልድ። እዚያ መጨረሻ አለምጁኑ በየሜዱ ያስሄዳል እንደውሃ እናንተ እነዚህ ልጆች ተበላሽተዋል። እናንተ በምኑ ነው ያመጡን? አንተ ያሴታ ይዋልሻል እንደው ማርቆስ ዘነው እንዴ መሰል ያን ተለምጅኑ ነው ትልቅ ነው በጣም አይደል? ተለምጅኑ ነው በግርግዳው ነው ግን አንተ ውዲ ያ ሳለ ምንም ያገን ያ አለ ምንም ያገናኘው ነው እናንተ ይሄን መብራት እንዲታያችሁ ይሄን እናንተ ይሄ ሰማው ላይ ያለን የመሰለኝ መጨረሻው ሰማይ የነበረ ነው ያሲ 12 ተሻዋል እና እዚያ ላይ ሰው ሊኖር ነው እናንተ አንተ አትቀልድ። እዚያ መጨረሻ እኔ ጠጅማትን አየዋለሁ እዚያ ላይ ተሰቀየ ያ ሲስቲዋ ተጨለመው ጋራ ሰማውን አይመስልም ወለሚያ ተራሱ እንዴት ይከብዲል ራብየ እስቲው ይሄ ቴሌቪዥን አሁን እናት የሚሰራውን ስራ ወይ ታታ ሚካስ ፈታበል ዲደቤቴው ማዘርም እንቅልፋ ተኝታ ነው ስትነሳ ትተዋወቃታለህ። ምን ነው ሳይመሳም ይደረስ እግራችሁን ስማለሁ ብዬ መጥቼ ምሳ ከመብላታችን በፊት ይመርቁኝ ብዬ አይ ሚኪ ወይኔ አባታረተው በእናትህ በቃ ተው እንደ ፈታበል ችግር የለም እንደ ቤቴው እናቴም እናት ነች። እሺ እናቴ ብለድ ናቸው። ውሻው ምን ነው ውሻው ብሰሞስ በና ግንባሩን እንዴ ይወጣ ተው እንጂ ሚኪ ምን ነው ምሳ ከመብላታችን በፊት ብዙ ታን ይላል። ተው ችግር የለም እንደዚህ አንዴ ልሳመው ተኝቷል ሚኪስ ተኝቷል። አው ተው ምን ችግር አለ? ሰራተኛዋ ሳለች ሰራተኛዋ ምን ትን እሷ ትረፋ ኮከን ይላርግ ምንድነው ሰራ ነው እኔ እሰራለሁ። አረ ሚኪስ አንተ ምሳል በላ እንደዚህ ትሆናለህ እንዴ? ሰናሶን ይሄ መኪና እኮ ላንተ ልሰጠው እኮ ነው ያሰብኩት። ቢስቴ ቆሞን መኪና ላንተ ያው ሽንት ቤቱ ዛሬ ነው መመጣጥ አለበት። ሽንት ቤቱ እሺ ይኸውልህ ግቢው መጸዳት አለበት። ሽንት ቤቱ መመጣጥ አለበት። መኪናው ከዛ በኋላ ውጭ ሆኖ ኧረ እባክህ ታጥቦ ሞንተን አለበት። ኧረ ተረጋጋ። መኪና ለኔ እንዴ ምን ያህል ምን ሰው ቢወደኝ ነው ቀው እንዴ መኪና ለኔ ሄሎ ነማ ኩርናስ እንዴት ነህ? አለሁልሽ ብራዘር። አንተ በቃ ቀብር ለቅሶ ምናምን እምቢ አልክ አይደል? ማሞተ ደግሞ ይለኛል። የእነ ዳንኤል አለቃቸው ሞት አይደል እንዴ ዛሬ ቀብር? ኧረ በእናትህ ዛሬ ማመለጠኝ። አይ ምን መሰለ ቀብር ነው ያመለጠ። አይ መኖር ነበረብህ ብታይ ማለት ነው። ጸሐፊዋ በእምባራጨቹ ነው የምልህ። እንዴ ምን ብላቸው ነው? ባለ ጉዳይ ሲመጣ ዛሬ ስብሰባ ላይ ነው በለኝ ምናምን ብላ እየየ ሰው ማስተናገድ አልፈልግም በለኝ። በቃ እየየ ኧረ ያሳዝናል። በቃ የሆነ ሰዓት ማለት ነው ጉቦ አይባልም የአገልግሎት ነው ያልከኝ እኮ አንተ ነህ ስንት አስተማርከኝ ምናምን ስትል በቃ የበላውም ያልበላውም እየየ አልቻልንም። ኧረ አታስቀኝ። በቃ ያ ተሽከርካሪ ወንበር ላይ አቅፈኸኝ አሽከርክረኝ ባለ ጉዳይና ጉላላ አንድ ላይ ምናምን ስትል ሪከርድ እያደረጉ ነው መሰለኝ ሁሉም አለ። ነገ ሊከሳሳው ነው አይቀርም። ትንሽ ጥርጣሬ አየሁ። አይ በቃ ሰልስቱ ላይ ደበደብ እናጣራለን። ሰልስቱ ላይ ደንስቲ ደግሞ ሌላ ወሬ እናጣራለን። በቃ ሰልስት አይቀርም። በቃ ሰልስት ማን ቀር? አንተ ሰልስት ትወዳለህ ሲጀመር። ንፍሯን ነው? አይ ምስሯን ነው። እሺ በል ደውል። ለማንኛውም አዲሱ ጥበቃ አንተ ነው። አሁን እኔ እባክህ ሌባ በደንብ ሌባ የሚባል ነገር የለም። ሌሎቹ ጥበቆች ማለት ነው እንቅልፍ ሲወስዳቸው ነው የተዘረፉት። እንዳተኛ አንተ አደምጠኝ። ይኸውልህ እንቅልፍ ብቻ 24 ቀን ሙሉ አልተኛም። ምናልባት 25ኛ ቀን ሲደክመኝ እናቴ ቤት ሄጄ ላርፍ እችላለሁ። ሌሎች ችግር የለም። እሱ ችግር የለም። ደፋርና ጭስ መውጫ ያጡን ይባላል። በእኔ በኩል ፈስ አታመልጥም። ፈስ በጣም ጎበዝ። ይኸውልህ በዚሁ አባባል ከቀጠልክ እንሸልማለን። ሽልማቱ እያየት ጨምራል። ሽልማት ይቅርብ። ሽልማት ያሰንፋል። እያየት ጨምርልኝ። እሺ የኔ ማር የኔ ፍቅር የኔ ውድ እንዴ ማን አንተ
ምን እያረክ ነው? የኔና የባለቤቴ መኝታ ክፍል ውስጥ ምን እያረክ ነው? የት አለች እሷስ? እሷን አንድ አፍታ ጠብቂልኝ ብያት እኮ አንተ እዚህ ጋር ተኝተሃል። ሌባ አልገባም። በተጠንቀቅ ጠብቃ ና ቆይ እንደሱ ቆይ ላጋጫ እንዴ ማትስ ነበር። ቀጣይ ኬሚስትሪ ነው ማስጠናሽ። ፈልገኝ መተህ ነው? ዛሬ እውነቱን ለመናገር እህትን ላስጠናት ነው የመጣሁት። ላስጠናት ታውቃለህ እንግዲህ ትንሽ ከፍ ያለ ነው እውቀቴ ምናምን ከዚህ በፊት በዚህ ዙሪያ አላወራንም እንዴ? አትምጣ። የኛ ልጅ ችግር የለውም እውቀት አያንሳቸውም። እንደማያንሳቸው አውቃለሁ፣ ግን እሷ ትንሽ ደከም ብላለች። ገብቷላ? የኔን እውቀት ጥረት ምን አገባት? ትድከም። ምን አገባ አንተ እንዴ? ጓደኛ አይደል ያንተ እህት የኔ ኧረ አካላት ትድከም። የኔ ያንተ እህት ለኔ ምን ያንተ እህት ለኔ ምንድን ነች? እንኳን ባለ ከኔ ጋርም ጓደኝነት የለም። አንተ ልጅ ከኔ ጋርም ጓደኝነት የለም። አንተ ጥሩ አይደለም። ሁሉ ነገር መጥፎ ነው። አንተ የምር ማስተማር አይደለም ያሰና ሲያስቀፋፊ ኧረ እባክሽ አሎ ለመጨረሻ ጊዜ የምትናዘዘው ነገር ካለ ተናዘዝ። እባክህን አትግደለኝ። እነሱ ከከፈሉ 3 እጥፍ አድርጌ እከፍልሃለሁ። እንካ ተቀበለኝ። አምጣው። ከት አትቀበለው። አንተ እሺ፣ ገንዘቡን አንተ ገዳይ ነህ። እሺ፣ ገንዘብ አልቀበልም። አትቀበለው። ድጋሚ እንቀርጸዋለን። አክሽን። ለመጨረሻ ጊዜ እነግርሃለሁ። የምትናዘዘው ነገር ካለ ተናዘዝ። እባክህን አትግደለኝ። እነሱ ከከፈሉ እጥፍ አድርጌ እከፍልሃለሁ። እንካ። እሺ። አንተ ደንቆሮ ነህ እንዴ? አትቀበለው። አሰበም። ይሄ ምንድን ነው? አትቀበለው። እቀበለዋለሁ። እንዴ ገንዘብ አይደል? እቀበለዋለሁ። እንዴ አትቀበለው። አንተ ገዳይ ነህ። ብር ከሰጠኝ እቀበለዋለሁ። እምቢ በለው። ለምንድን ነው እምቢ የምለው? እንዴት? ብር አይደል? ድራማ እኮ ነው። ድራማ ምን አገባኝ? ምንድን ነው ድራማ? ቦርሳው ከኔ እኮ ነው። ምን አገባኝ? ድራማ ነው። እኔ የምከፍልህ በኋላ ነው የምከፍልህ። በኋላ አትስጠኝ። እንዴት? አሁን ከሰጠኝ በኋላ አትስጠኝ። አምጣው። ቦርሳዬ ነው። ሂዱት ዘንዶ አምጣው። መልስና ሂዱት ውጣ። ኮረሽ አምጣው። ዛሬ ላይ ነው አምጣው አልኩህ እኮ። የኔ ውድ፣ የኔ መልካም ሴት፣ የኔ ቆንጆ፣ የኔ ጠንካራ ምን ታገኘ? ምን አመጣል? እያመጣሁልሽ ምንድን ነው ያለ የበሰበሰው? መጀመሪያ ትርጉሙን ወርቂያ መጀመሪያ አውጪና ቁጠሪያቸው። ቁጠሪ። 8 የበሰበሰው ምንድን ነው? ያኔ እንኳን ለማርቼት አደረሰሽ። ሙቸሊያም አናታም ለሊቱን ሙሉ አልተኛውም። ተይ ምን ልስጣት እያልኩ ይሄን ለመግዛት ስታስብ ሙሉ ለሊት አልተኛውም ነው እኮ የምልሽ። እንዴት አስቤ ማርቼትን የሚገልጽልኝ ነገር አሰብኩ። መጨረሻ ላይ የተበላሸ ሙዝ መጣልኝ አይምሮ። እንደ ጥሩ ነገር ብታስብ እንዴት ልትሆን አመት ሙሉ ላተኛ ነው ማለት ነው። ፍቅር ደግሞ ቢያንስ እንቅልፍ ማጣቴን እንኳን ባታምኚ ስጦቴን አታጣጥኝብኝ። ታዲያ አባ ወይራ ግዛኝ አባቴ፣ ወይራ ግዛኝ። እሺ ቃሪያ ግዛኝ። የሚስቴ አይበቃኝም? እሺ ቀበርቾ መንፈስ አለብህ እያልሽኝ ነው እንዴ? እሺ ሽቶ ተወዷል። ለብብት እጣን ግዛኝ። ምንድነው እንደዚህ አይነት ድርቅና? ከሺን ላይ ነው እንዲያዘዝሽው ድርቅናሽን? ምን አይነቷ ናት? ሺን ላይ ቆይ ባልሰራል ታጣተና እንዴ አባ እስቲ ያቀበለኝ። ተባረክ። 100 ብር ብቻ እንዴ? ኪሴን ደፈርሽው?